በጣም ብዙ ሰዎች አላችሁ የምትወዱኝ ግን አንዳንድ ሰዎች ደግሞ በጣም እንደምትወዱኝ አርጋችሁ እንደዚህ አይነት ክፍተት ባትፈጥሩብኝ በጣም ደስ ይለኛል። እኔ ጋር ሪስክ ስላለ እኔና ብሩኬ መሀል ምንም ነገር የለም። እንደ መጀመሪያው ብትሆኑልኝ በጣም ደስ ይለኛል። እንደ መጀመሪያችሁ ሁለታችንን እንደምትወዱን የሁለታችን ስኬት እንደሚያስደስተው ሰው ብትሆኑልኝ በጣም ደስ ይለኛል። እኔና አንቺ መሀል ላይ በጣም ብዙ አይደለም እንደዚህ ሁላ እኔ መናገር አልፈልግም እንጂ ሰው ተቀጥሮም ነበር አይደለ? በጣም ብዙ የምናውቀው በውስጥ ነገሮች ብዙ ነገሮች እኔና የሚል ለማለያየት ሰው እንኳን ተቀጥሯል። የምሬን ነው የምላችሁ። እኛ አሁን ምናችን ነው እንደው የቱ ጋር ደርሰን ነው ክፉ ነገር አድርገን እኛን ለማለያየት ከዛ እኛን ተለያይተን ምንድነው ጥቅሙ ብዬ ሳስብ የምር ግን የዛን ጊዜ ይሄን ነገር ስሰማ በጣም ነው ልቤ የተሰበረው። እውነት ስነግራችሁ አልደብቃችሁም። እና የነገረን ራሱ የተቀጠረው ሰው ነው። አዲስ ነገር ይኖራል በቅርቡ እግዚአብሔር ከፈቀደ ብለህ ነበር እና የአዲስ ነገር ማለት ነው። ማታ እንቅልፍ አላስተኛኝም ነው ማለት በቃ አሁን ንገራቸው። ሰላም 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 ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ ብቅ ብዬላችኋለሁ ማለት ነው። ትናንትና በሚፍታ ቤት ነበርን፣ ዛሬ ደግሞ በራሴ ቤት ብቅ ብያለሁ ማለት ነው። እና ውድ ቤተሰቦች ትናንት ያው በሚፍታ ቤት ብሩኬ አንድ ነገር ተናግሮ ነበረ። ወደሱ ከመምጣቴ በፊት ግን እስኪ ስለ ብሩኬ ትንሽ ነገር ላውራ። ያው ሰሞኑን መኪና ገዝተናል እና በጣም ደስ ብሎኛል። የምር ብሩኬ በጣም የህይወትን አንድ እርምጃ ስለተራመድክ በጣም አስደስተኛል። ያው ገዝተናል ያልኩት ያንተ ማለት የኔ ስለሆነ ነው። ይሄን ቪዲዮ በኋላ ስታየው ማለት ነው። እና ስኬት ያስደስተኛል። ሁሌም ደግሞ የምትፈልገውን ነገር እንድታገኝ ምኞቴ ነው፣ የሁል ጊዜ ጸሎቴ ነው። እና የህይወትን አንድ እርምጃ ተራምደሃል ብዬ አስባለሁ። ከዚህም በኋላ ደግሞ ገና ይቀጥላል፣ በዚህ አይቆምም። ሙሽዬንም እንደምታስደስታት የሁል ጊዜ ምኞትህን ፍላጎትህን እናትህን ማስደሰት ነውና እንደምታስደስታት እርግጠኛ ነኝ። እና ሁሉንም ስኬት እንድታሳካ ደግሞ እግዚአብሔር ከጎንህ ስላለ እግዚአብሔርን አመሰግነዋለሁ። የዚህ ስኬት ማንም አይደለም፣ የምር የሁሉም ድርሻ ባለቤት እግዚአብሔር ነውና ከዚህም በኋላ ደግሞ ብዙ ነገሮችን የምናይ ይሆናል እግዚአብሔር ከፈቀደ። እና ያው ብሩኬ ያንተ ስኬት ማለት የኔ ስኬት ነው፣ የኔ ስኬት ደግሞ ያንተ ስኬት ነውና ሁሌም ቢሆን በደስታ እደሰታለሁ፣ በሀዘን ሀዝናለሁ። ሁሌም እንዲሳካልህ ደግሞ ሁሌም ጸሎቴ ነው። በጣም ደስ ብሎኛል ከምላችሁ በላይ የምር ይሄን ለመግለጽ በደንብ እድሉን አላገኘሁም ነበርና እስኪ ዛሬ ላውራ ብዬ ነው። አንድም ሌላው ደግሞ እንግዲህ ትናንት ብሩኬ በሚፍታ ቤት የተናገረውን ነገር ልጠይቀው ነው የመጣሁት። ምን ብሎ ነበር መሰላችሁ? እግዚአብሔር ከፈቀደ በቅርቡ አዲስ ነገር ይኖራል አለ። ምን ለማለት ፈልጎ ነው? መኪና ገዛ፣ ከዛ ደግሞ ሌላ ምን አለ? እስኪ ያው የትኛውም ነገር ይደረስበታል፣ ግን ደግሞ ስኬትን የመሰለ ቤተሰብን ማስደሰት የመሰለ የሆነ ያገኛችሁትን ነገር ቁም ነገር ላይ ማዋልን የመሰለ ነገር ምንም ነገር የለም። እና ምን አድርጎ ነው? እስኪ እንጠይቀዋለን አብረን። ምን እንደሆነ አላቅም፣ ግን እስኪ አብረን እንጠይቀዋለን። በዛውም ማን መኪና ነድቶ ማን ይቀራል? መኪና መንዳት አስለምደኝ እለዋለሁ። ብዙም እኔ እንደሱ ፐርፌክት አይደለሁም። እሱ ግን በጣም ጎበዝ ነው። የምር በጣም በቃ አስደስቶኛል። ብዙ ጊዜ እንደውም ስቶሪ ምናምን እያደረኩኝ ነበርና በጣም አስደስቶኛል። ጎበዝ ነው፣ በጣም ይችላል። እና እኔ ደግሞ እስኪ ዛሬ እነዳለሁ ማለት ነው። እንግዲህ ፈጣሪ ጠብቀኝ፣ እምቢ አይለኝም ብዬ ተስፋ አደርጋለሁ። ምክንያቱም የመጀመሪያዬ ነው እና እስኪ እሞክረዋለሁ። ይከብደኛል ብዬ አላስብም፣ ግን ያው እሞክራለሁ። ሌላ ቦታ እንትን ባልልም ግን እስኪ ቢያንስ ልሞክር ብዬ ነው። እና የኔ ውድ ቤተሰቦች እንግዲህ ይሄን ቪዲዮ ላይክ፣ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ አብሮነታችሁን አሳዩኝ። ሌላው ደግሞ ላወራችሁ የምፈልገው ነገር እኔና ብሩኬ መሀል ምንም ነገር የለም ማለት ብሩኬም እኔም እሱ በእኔ ስኬት ይደሰታል፣ እኔ በሱ ስኬት እደሰታለሁ። እኔና ብሩኬ ያው እንዳያችሁት አብረን ነው ከስር ከመሰረቱ የመጣ ነው። እንደዚህ አይነት ክፍተት በመሀላችን የለም። ግን አብዛኞቻችሁ ብዙ ነገር እያወራችሁ ነው። እኔን ከመውደድም ሊሆን ይችላል፣ እሱን ከመውደድም ሊሆን ይችላል። መሀል ላይ ደግሞ የሆነ በራሳችሁ መላምት እየፈጠራችሁ ብዙ ነገር የምትሉ ሰዎች አላችሁና እኔና ብሩኬ መሀል ሌላ ክፍተት ለመፍጠር ባትሞክሩ በጣም ደስ ይለኛል። ምክንያቱም የሱ ማለት የኔ ነው መጀመሪያ ላይ እንዳወራሁት ማለት ነውና አላቅም የሆነ ያልገባኝ ነገር አለ፣ ያልተረዳሁት ነገር አለ። ብዙ ነገር እያየሁኝ ነው። ምን ለማድረግ እየተሞከረ እንደሆነ አላቅም። ስለምትወዱኝ ሊሆን ይችላል ወይም ደግሞ አይታወቅም። እንደዚህ አይነት
መውደድ አለ ብዬ አላስብም። ምክንያቱም እኔና እሱ የመጣ ነው ከስር ከመሰረቱ አብረን ስለሆነ የሱ ደስታ የኔ እንደማለት ነው፣ የኔ ደግሞ የሱ ደስታ ነው። የሱ ነገር የኔ ነው ማለት ነው እና እኔ እንጃ እኔ ደስታ ያስደስተኛል። እናንተ በየትኛው መንገድ አስባችሁት ይሁን አላቅም። እኔ ያላሰብኩትን ነገር ጭራሽ እንትን እያላችሁ እያወራችሁ ወይም ደግሞ ብዙ ነገር እየፖሰታችሁ ብሩኬ እንዲሰማው ለማድረግ የምትሞክሩ ሰዎች ብሩኬ አይሰማውም። ምክንያቱም መጀመሪያ መኪና እንደገዛ እንኳን ማንንም አይደለም ለቤተሰብ እንኳን ሳይናገር ለኔ ነው የተናገረው እና አላቅም ምን ለማድረግ እየሞከራችሁ እንደሆነ ወይም እንዴት አስባችሁት እንዴት ተረድታችሁት እንደሆነ አላቅም። ግን ሰው ያላሰበውን እያሰባችሁ መሀላችን ላይ ክፍተት ለመፍጠር ባትሞክሩ በጣም ደስ ይለኛል። ሌላው ደግሞ ቻናልሽ ቪዲዮ ስሪበት ምትሉ ሰዎች አላችሁ። ቪዲዮ እየሰራው እየለቀቅኩ ነው። ከዚህ በላይ እንግዲህ ምንም ማድረግ አልችልም። ያው እሱ ጋር ቪዲዮ እንደሚለቀቅ እኔም ጋር ይለቀቃል እንዳያችሁት። ማለትም እኔ ስለቅ በነገልታው ደግሞ እሱ ይለቃል። አንድ ለሱ አንድ ለኔ እያደረግን ነው የምንሰራው። ምንም ክፍተት የለም በመሃላችንና ቪዲዮ ስሪበት ምናምን የምትሉ ሰዎች አላችሁ። እየሰራውበት ነው። መታየት እንግዲህ የቪዲዮዬ ድርሻ ነው። ሁሉም እንደተጻፈለት ነው የሚኖረው። ገብቷችኋል? ሁሉም እንደተባለለት ፈጣሪ እንዳስቀመጠለት እግዚአብሔር እንዳዘዘለት ነው የሚኖረው። እኔ ምንም ያላሰብኩትን ነገር እናንተ ባታስቡ ማለት አላቅም። በጣም ብዙ ሰዎች አላችሁ የምትወዱኝ፣ ግን አንዳንድ ሰዎች ደግሞ በጣም እንደምትወዱኝ አድርጋችሁ እንደዚህ አይነት ክፍተት ባትፈጥሩብኝ በጣም ደስ ይለኛል። እኔ ጋር ሪስክ ስላለው ማለት ነው እንደዚህ አይነት ነገር ወይም ደግሞ ብሩኬ እንዲሰማው ስለሚያደርግ ይሄን ነገር ማብራራው ያው አብዛኞቻችሁ ማታውቁ ሰዎች ስላላችሁ ለእናንተም ለማሳወቅ ነው። ሁላችንም የራሳችን አስተያየት አለን፣ የራሳችን መላምቶች ይኖሩናል። ግን እኔና ብሩኬ መሀል ምንም ነገር የለም። እንደ መጀመሪያው ብትሆኑልኝ በጣም ደስ ይለኛል። እንደ መጀመሪያችሁ ሁለታችንን እንደምትወዱን የሁለታችን ስኬት እንደሚያስደስተው ሰው ብትሆኑልኝ በጣም ደስ ይለኛል። የሁለታችንም ስኬት እንደሚያስደስተው ሰው ብትሆኑ በጣም ደስ ይለኛል። ምክንያቱም የሆነ ነገር በተፈጠረ ቁጥር ሃይሚስ እኔ የሆነ ነገር ላይ ሰውን በነገራችን ላይ ይሄን ማወራው ነገ ዛሬ ብሩኬ ላይ የደረሰ እጣ ነገ እኔ ላይ እንደማይደርስ በምን እርግጠኛ ነኝ? ምክንያቱም ነገ እኔ የሆነ ስኬት ላይ ብደርስ ካረገልኝ ሜቢ ቤት ብገዛ ደግሞ ከዚህ በፊት ብሩኬ ብዙ ነገር አድርጎልኛል። እንዳልተደረገለት ሰው መሆን አልፈልግም። በደንብ አድርጎልኛል። የምታውቁ ሰዎች ደግሞ ታውቃላችሁና ይሄ ክፍተት ለመፍጠር ነው የሚመስለው በሁለታችን መሀልና ከቻላችሁ እኔ በእግዚአብሔር ስም ነው የምለምናችሁ። እኔ እንደዚህ አይነት ነገር ወይም የሆነ ጭቅጭቅ ውስጥ የሚከት ወይም ደግሞ ሁለታችን መሀል አለመግባባት ክፍተቶችን የሚፈጥር ነገር ወይም ደግሞ ዞሮ እንደሚለያይ ሰው የሚያደርጉ አይነት አመለካከቶችን አይምሯችን ላይ ባታደርጉ በጣም ደስ ይለኛል። ምክንያቱም ብሩኬ ይሰማዋል፣ ስኬቱ ደግሞ ያስደስተኛል። እሱን ማወቅ አለባችሁ። እና ነገ እኔም ዛሬ እሱ መኪና ገዝቷል፣ ነገ እኔ ቤት ብገዛ ማን ያውቃል? አስባችሁታል? እንደዚህ አድርጋችሁ ብታስቡስ? ለምን እኔ ቤት ብገዛ ነገ ለሁለታችንም ሊሆን ይችላል፣ ለኔም ለብሩኬም። እሱ መኪና ገዛ፣ ለኔ ነው የጠቀመኝ። መኪና መግዛቱ ለኔ በጣም ነው የጠቀመኝ። ለምን እኔ የታክሲ የራይድ ማውጣውን ከሱ ጋር የምፈልገው ቦታ ያንቀሳቅሰኛልና ስኬቱ ለኔ ነው፣ ለማንም አይደለም። የምትወዱኝ ሰዎች ፈጣሪ ከዚህ በላይ የእናንተን መውደድ አሁንም እንዲሰጠኝ ጸሎቴ ነው። የሰው መውደድ ስለሰጠኝ ነው እስከዛሬም የቆየሁት። ከዚህም በኋላ ደግሞ መውደዳችሁ ፍቅራችሁ አይለየኝ ብዬ ጠይቃችኋለሁ። እናንተን ስለሰጠኝም እግዚአብሔርን አመሰግነዋለሁ። ስለምትወዱኝ ስለምታከብሩኝ ፈጣሪ ያክብርልኝ። ግን ደግሞ ፍቅራችሁን የምትገልጹበት መውደዳችሁን የምትገልጹበት መንገድ እንደ መጀመሪያው አንድ አመት በፊት የነበረን የኔና የብሩኬ ኦዲየንሶች ዛሬም እንድትኖሩ ፈልጋለሁኝ። አዲስ ኦዲየንስ እንዲኖረኝ አልፈልግም። ለምን የበፊቶቹ ሁለታችንን የሚያበረታቱ ሁለታችን ወደ ስኬት እንድንሄድ ፑሽ የሚያደርጉን ሰዎች እነዛን ኦዲየንሶች ነው የምፈልገውና ሁሌም ቢሆን እንደዛ እንድትሆኑ በፍቅር ነው የምጠይቃችሁ። እና ብዙ አወራውባችሁ፣ በጣም ይቅርታ። በጣም ስለተሰማኝ ነው የምር። ለምን እኔ የተሰማኝ ስሜት ብሩኬም ሊሰማው ስለሚችል ነው ይሄን ማወራው። ምክንያቱም እንዴ ስኬት ያስደስታቸው ማለት ነው ብሎ እንዲያስብባችሁ እንዲሰማ እሱ በእናንተ ላይ የሆነ እንዲሰማውም አልፈልግም። ነገ ለሚያደርጋቸው ከነገ ወዲያ ለሚያደርጋቸው ነገሮች ደግሞ እንዲሳቀቅ አልፈልግም። በነፃነት ማድረግ የሚፈልገውን ሁሉ እንዲያደርግ እፈልጋለሁኝና ስኬቱ የሚያስደስተን ሰዎች እንሁን።
የሌላው ስኬት የኛ ስኬት እንደሆነ አርገን ምን ቆጥር ሰዎች እንድንሆን እፈልጋለሁ ሁላችንም። እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ወሬ አበዛውባችሁ፣ በጣም ይቅርታ። አሁን ብሩኬ እስኪመጣ እንጠብቀውና ከዛ መኪና እንነዳለን። በዛውም ደግሞ ትናንት ያወራውን ነገር አብረን እንጠይቀውና እስኪ ይሄ የምስራች ምን ይሆን ቢነግረኝ በጣም ነው ደስ የሚለኝ። እና እስኪ እንግዲህ ብሩኬ እስኪመጣ እንጠብቅ። አይኑ ማርኬን ስልካንፈሩ ጋሉኛል ደሞ ከሞትኩበት ፍቅር ያስነሳኛል ዲር ማለቭ ይለኛል ከዘመኔ ፍቅር ስንቱን ቋንቋችዬ ከሱ ልነጋገር ጉራማይሌ ልጁ ጉራማይሌ ቋንቋ። ውድ ቤተሰቦች ብሩኬ ቆየብኝ። ምን ሆኖ እንደሆነ አላቅም። ሊቀር ነው ወይስ ሊመጣ ነው? ምንድነው? ከየት ነው የሚመጣው? ቆየብኝ በጣም። ጉራማይሌ ልጁ ጉራማይሌ ቋንቋ ልጁ ቋንቋ ጉንፍናው ልቄ ለበስኩኝ ቦላ። ቤተሰብ መጥቷል። ጉራማይሌ ልጁ ለበስኩኝ ቦላሌ የተቀባው ሽቶ የገላው ጠረን ብሉኝ ይላል የቀረቡት እንደሆን ከከንፈር ከጥርሱ ከአይኑ ፍቅር ይዞኝ ወዘወዛለው አረማን ያስጥለኛል ጉራማይሌ ልጁ ሰላም እንዴት ነሽ? አለክ ፋሎልሽ። እስኪ ሰላም በላቸው በደንብ። ሰላም ምንድነው የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ ያለው ፈጣሪ ይመስገን። ቆይታ አስጨነከኝ። እኔንም ቤተሰቦችንም አግኝቶኝ እኮ ከዛ ሸኝቼ መከራ እኮ ነው ባይዘው እንደምታስቢው አይደለም እንደምታስቡት አይደለም። ሰው ትሸኛለሽ ወጣቂን ሰው አሁን አልፈሽ አትይጂም ማለት ሸኘኝ የሚል በዛባ አይደል? ኧረ አልበዛም። ራሴ ነኝ ካልሸኘኋችሁ ብሎ አዲስ ሆኖብኝ። ኧረ እግረኛ ሰውን አብሬው የሚሄድ ሰው መኪና ስትይዢ ሸው አታበጂም። ገብቶሻል? እውነት ነው። ካልገባኒ ሞቼ እገኛለሁ ብለሽ ምናምን ነው የምታስይዣቸው። እዛ በቃ ለዛ ነው ያረፈርኩብሽ። ስትቆይ እኔማ በቃ የኔ ሽማግሌ እንኳን ደህና መጣህ። ግን ከበሩ እንደ እድሜቱ ነው አላዳምጡት እንዴ? ይከበራሉ፣ ተከበሩ። እንዴት ነህ ግን? በእናትህ ካየው በኋላ ሰላም ዛሬ ጠፋሽብኝ። የት ነበር? ዛሬ የጠፋሁት አንደኛ አንተ አረፈድክ ከቀጠርኩ በኋላ እኔ እንዳልኩሽ ምክንያት ግን መጀመሪያ የጠፋሁት አውቃለሁ። እኔ ምክንያታዊ ነኝ። ስለመጣ ደስ ብሎኛል። እንዴ አንቺ ጠርተሽኝ ይቀራል። ብዙ ጥያቄዎች አሉኝ። ብዙ ጥያቄዎች አሉኝ ዛሬ። ምን አንደኛ ከመጀመሪያው ጀመሪና የመጀመሪያውን አንድ ዋና እንትን አለ፣ እሱ ጥያቄ አለኝ። እሱም በኋላ እንጠይቅህ ይሆናል። ከዛ በፊት ግን ሰሞኑን አንዳንድ ነገሮች ቲክቶክ ላይም ዩቲዩብ ኮሜንት ላይም ምናምን እኔ እንኳን ዩቲዩብ ኮሜንት ማየት አቁሜያለሁኝ፣ ግን ቲክቶክ ላይ የሚመጡልኝን ነገሮች እያየሁኝ ነበረ እና በውስጥም የሚላኩልኝን ነገሮች እያየሁ ነበረ። ቲክቶክ ላይ ሜንሽን የምደረጋቸው ነገሮች ማለት ነውና እነሱን ነገሮች አንተ ማይተሃል ብዬ አስባለሁና እኔ ማውራት ስለማልፈልግ ታውቂኝ አይደል? አውቄ ነው ዝም ያልኩት እንጂ አይ ግን በታወራ ደስ ይለኛል። ለምን እኔ የተሰማክ ነው የሚመስለኝ። እኔ አልሰማኝ ለምሳሌሽ እንዴ አውዋ አይ አንዳንዴ ይሆናል አይደለ? እንዴት ብዬ ላስረዳሽ? የሚያወሩትን ማያውቁ አንዳንድ ሰዎች አሉ። እንደውነቱ ልክ ነሽ። ገብቼሽ ከሆነ አሉ ሲሪየስ የምሬን ነው ማለት እኔ እንጃ ለምን እንደዛ እንዳሉ እንኳን አልገባኝም። ግን ዝም ብዬ ነው ያለፍኩት። ያው እኔና አንቺ መሀል ላይ በጣም ብዙ አይደለም እንደዚህ ሁላ እኔ መናገር አልፈልግም እንጂ ሰው ተቀጥሮም ነበር አይደለ? አዎ በጣም ብዙ የምናውቀው በውስጥ ነገሮች ብዙ ነገሮች እኔና የሚል ለማለት ሰው እንኳን ተቀጥሯል። አዎ የምሬን ነው የምላችሁ። ሰው ተቀጥሮብን እኛ ውስጥ ገብቶ ምናምን ትላልቅ ሰው ሆኖ ግን ይሄንን ነገር እኔ ራሱ በቃ ማለት ቅድም እያወራው ነበረ መግቢያ ላይና መናገር ፈልጌ ግን በቃ ዝም አልኩኝ። ታውቃለህ ማለት የሰማሁኝ ቀን በጣም ነው ልብ ተሰበረ። እኛ ብርቱ ነን እና
ከዛ ሰው ነው የሰማነው ነገሩ ነው ከተቀጠረው ሰው ማለት በቃ ምን በገር አይነት ሰዎች አይደለንም ምናስቀና ሰዎች ነንና የምሬ ነው የምላችሁ በቃ እኛን እንደዛ ማድረግ አልቻለም የተቀጠረው ሰው ማለት ነውና ሁላ እኔ በቃ እናንተ ሳያችሁ እንባይ መጣ ምናምን አይነት ወሬን አወሩን ከዛ በቃ እንዲ ነበር እንዲ በቻ ብዙ ነገር ተፈጥሯልና እኔና ሃይሚ በጣም ብርቱ ሰዎች ነን በጣም አሁን እኔ አንድ በጣም ብርቱ ነኝ ብዬ ማምነው በዚህ ነገር ነው ገብቶሻል በሚባሉት ነገር ልሸበር አልችልም እኔ ሰው በሚያውና በመሰለው ነው የሚመራውና አንዳንዴ ደግሞ ይሆናል ሰው ህይወት ውስጥ ዲቴል ገብቶ ማይሆን ነገር የሚያወራ ብዙ ሰው አለ በጣም እና የሶሻል ሚዲያ ሰውም ስትሆኚ ደግሞ እነዚህ ነገሮች መቀበል አለብሽ ምክንያቱም ላይክ እንዳስተያየትም እንደ ጥሩነትም አድርገውም ሊያስቡት ይችላል አሁን እኛ በክፉ ሳይሆን በደግ ውስጥ ወስጅላቸው የሆነ ወዶሽ ምናምን ሊሆን ይችላል እኮ ገብቶሽ አንዳንዴ ይደርሰኛል እኮ ሜንሽን ያረጉኛል ይልኩልኛል ምናምን ያለው ግን ቼክ አላረጉም አንቺ ላይ ሞር ኮንፊደንስ ነኝ እኔ የምታውቂኝ እነሱን ከሚያውቁኝ በላይ አንቺ ነሽ የምታውቂኝ ልክ ነካው ገብቶሻል እነዚህ ነገሮች አንቺንም ሊረብሹሽ አይገባም አዎ ግን ታውቃለህ ልክ ከሆነ ረብሸውኝ ሳይሆን ግን በቃ አንዳንድ ነገሮች የሆነ አንተን የሚያሳጡኝ አይነት ነገር እንደዛ እንዲሰማኝ ያደረገኝ ለምን ከዚህ በፊት እኔ ማለት አንተ ካወራኸው አይቀር ባወራ ደስ ይለኛል እኛ አሁን ምናችን ነው እንደው የቱ ጋር ደርሰን ነው ክፉ ነገር አድርገን እኛን ለማለያየት ከዛ እኛን ተለያይተን ምንድነው ጥቅሙ ብዬ ሳስብ የምር ግን የዛን ጊዜ ይሄን ነገር ስሰማ በጣም ነው ልቤ የተሰበረው እውነት ስነግራችሁ አልደብቃችሁም እና የነገረን ራሱ የተቀጠረው ሰው ነው ተከፍሎት ምናምን ሊሆን ይችላል አይ ዶንት ኖ ግን ያ ሰው አልቻለም በቃ ሁለታችንን ሲያየን አሳዘን ነው ምናምን ከዛ እንዲ ነው ግን በቃ አልቻልኩኝም ብሎ በስተመጨረሻ ተናገረ ማለት ነውና በቃ እኔ ባይገርማችሁ እንደዛ እያወራችሁ የነበራችሁ ሰዎች እኔ አበላሽሁት እድል አለ የዛ ሰዓት አይደለ አንድ ጥሩ እድል ነበረ ያው ኤኒ ታይም የሚገኝ እድል ነው እኮ ግን ለስንት አንድ የሚገኝ እድል ነው እሱን እድል አበላሽቻለሁ በዚህ ይመጣ ገብቷችኋል በጥቅም ነበር ኧረ እኔ አልፈልግም ምክንያቱም እኔ ላንቺ ያለኝ ቦታ በጣም ሃይ ነው ገብቶሻል እና አንዳንድ ሰው እንዲህ ወሬ የምታወሩ ሰዎች ደግሞ እኔ ለሃይሚ ምን እንደማደርግላት ምን ላረግላት እንደምፈልግ ማንንም ምንም የሚያውቅ ሰው የለም ሁላችሁም የየራሳችሁ ነው እኔ አልፈርድባችሁም በምታዩት ልክ ነው ግን ሞር ደግሞ የሆነ እኛ መሀል ላይ ባትከፋፍሉን ጥሩ ነው አይደለ እኔንም የምትወዱኝ ሃይሚን መውደድ አለባችሁ ምክንያቱም እኔ ስለምወዳት አለባ ግዴታ አይደለም ግን በቃ ሞር በቃ አይ ሰው እኮ የሚደብራ ነገር ባይሆን ደስ ይላል ሰው እኮ የፈለገውን መውደድ ምናምን ይችላል ግን እኔና ብሩኬ አንድ ነንና አይተሃል ከመጀመሪያው ስንመጣ የነበረው አይነት ያ ማበረታታት ያ ፍቅር እንዲኖር ፈልጋለሁ እኔ ለዛ ነው የጠየቅኩ አይ አንዳንዴም በገጠመን ፈተናዎች ባሉት ነገራቶች ምናምን ይመስለኛል እንደዚህ አይነት ነገር የተፈጠሩት አሁን ይሄ ሊረብሽሽ አይገባም የኔ ቆንጆ ነው በቃ ፈታሉ እኔ አንተ የሚፈጠር ምን አንተ ካልተሰማህ ሌላው ኖርማል ነው ኧረ እኔ ለምን ይሰማኛል ያለ ነገር ነው በቃ አንድ የሶሻል ሚዲያ ሰው ነሽ አይደለ ይሄ በጣም ትንሹ ነገር ነው እሺ የኔ ቆንጆ ይሄ መበርታት አለብሽ አይ ያላወቁ ሰዎች ስላሉ እንድታብራራላቸው ነው ያንተ ስኬት ለኔ እንደሆነ የኔ ስኬት ላንተ እንደሆነ እንደዚህ አይነት ወሬ እንኳን አያስፈልግም ነበር እውነት በዝምታ የሚታለፍ ነገር ነበር ገብቶሻል አንዳንዴ ምን አለ መሰለሽ እንደዚህ ነገራቶችን እንዲቴ ከምታሳይ አለፈሽ ያንቺን ተግባር ስራ ቢያዩ ጥሩ ነው እሺ የትኛውም ሰው ያኔ ካርናቆት የሚጠላሽም ሰው እንኳን ቢኖር ወደ አንቺን በቃ ሪስፔክት ወደ ማድረግ ይገባል ገብቶሻል ሶ በጣም አይ እኔ ዛሬ ይሄን ማንሳት ፈልጌ አይደለም ያነሳሁት በጣም ብዙ የሚወዱን ቤተሰቦች አሉ በጣም ከልክ በላይ እና ኑሩልን እናንተ በጣም ነው የምንወዳችሁ እኛም እና ይሄንን እንደ እንትን ማውራት ስለማልፈልግ አይ ኖ እኔ ማውራት ፈልጌ አይደለም ያንተ ስኬት የኔ ስኬት እንደሆነ ከኔ በላይ አንተ እንድታብራራላችሁ ስለፈለኩ እኔና አንቺ ከተዋወቅን አይበቃም ነው ግን ደግሞ እኔ እሺ ቆይ አሁን አንቺ ፈራሽ አይደል እኔ የምታጪ መስሎሽ በእንደዚህ ነገር ሶ ያ ስሜት መፈጠር አንቺ ጋር ማለት እንዲሰማ ስለማልፈልግ ሜቢ ታርጌትም ሊሆን ይችላል እኔ መቼ ሲያወሪ ይሰማኛል አይደለም ነው አይ አንተ ለኔ ክብር ስላለ እኔም በጣም ስለምትወደኝ ምናምን ይሄ አይነት ደግሞ አይምሮህ እንዲረብሽው ስለማልፈልግ ነው ምክንያቱም አንቺ ልክ ነሽ በቃ ቤተሰቦችን ግልጽ ለካ ማድረግ አንፃር ነው ነገሮችን ግልጽ ሆኖ አንቺ ልክ ነሽ አሁን ተቀጥሮ ነበር ያልኩት ምንም ነገር ማውራት ማልፈልገው ነገር ነበር ባይዘው ነው ተመረኝ ነው ግን በጣም ብዙ ቤተሰብ ባይገርምሽ ይላክልኛል ዋትስአፕ ላይ
እንዲህ የሀገር ነገር ግን ይሄንን ነገር ደግሞ አውጥቼ ማውራት ስለማልፈልግ ነው። በጣም አሁን ከምጠሪያቸው አንድ ሜቢ 10 ሊሆኑ ነው። ገብቶሻል? ከነዛ ቤተሰቦች በላይ ኦልሞስት ወደ 300 ሺህ ምናምን ቶታል ተከታያለን። ኦልሞስት እስከ 400 አይደለ? እንደዛ በጣም የሚወዱን ፋሚሊዎች አሉ። እዛ ድረስ የሚወዱን ገብቶሻል? አዎ በጣም አቃለው። ቤተሰብ እንዲጨነቅ ስለማልፈልግ ነው ዝም ያልኩት። ይሄንን ካመጣሽው አይቀር በቃ እንድታዩ ብዬ ነው። እሺ እኔ ቆንጆ እና ወደ ሁለተኛው ጥያቄ ብሄድ ይሻላል። እሺ እንግዲህ ሁለተኛው ጥያቄ ደግሞ ምን መሰለህ? ትናንትና በሚፍታ ቤት እኔም አንተም ተገኝተን ነበርና እዛ ቤት ላይ እስካሁን ጠግቤ ያለው እዛ የበላው ምን እንደሆነ አላውቅም። እዛ ቤት ላይ አዲስ ነገር ይኖራል በቅርቡ እግዚአብሔር ከፈቀደ ብለህ ነበርና ያ አዲስ ነገር ማለት ነው ማታ እንቅልፍ አላስተኛኝም ነው የምልህ። በቃ አሁን ንገራቸው። ለምን? እኔ እንጃ። አይ በቃ በቀንተኛ አንቺ ነህ አልነግርሽም። ማርያም ኧረ ትነግረኛለህ። ካልነገርከኝ እንጣላለን። እኔ አልነግርሽም። አይ አሁን ላይ ሆን የሚችል ነገር አሁን ባይሆንስ? ብዙ ሰዎች በጣም የራሳቸውን መላምት ግምት ምናምን አስተያየት ምን ይመስላችኋል? ኮሜንት ላይ አስቀምጡትና እንዴ አይደለም በዚህ እንድዘጋው የደረሰበት ሰው እንዴ አልነግርሽም። እንዴ ንገረኝ። ካልነገርከኝ እኔ አልሄድም። እዚህ ነው የማድረው። እንዴ የሚነገር ነገር እኮ አይሆንም። ብዙ ፈተና ይበዛበታል። ተይ ምን እንደሚገጥመኝ አላውቅም። ጸጥ በይ እስቲ። እሺ በይ የልጅ ነገር አትይኝ። የምሬን ነው። አይ ብዙ ፈተና ስላለ የሆነ ሳትናገሩት እንኳን ብዙ ፈተና አለ። ሁሉም ነገር ገብቶሽ የሆነ ነገር ማሳካት ስትፈልጊ ዝም እንኳን ብል አለው ፈተና። እሱ ልክ ነህ። ጸጥ ብዬ ፈተናውንም ካለፍኩ እግዚአብሔር ይመስገን ከእግዚአብሔር ጋር አይደል እና ተደርጎ ብታይ ይሻላል። ገብቶሻል? እሺ አትክበቲ ወይ ነው ይደብረኛል። እሺ ቤተሰቦች እኔ መላምታችሁን አስቀምጡና ይሄ ነገር አሁን እንዲህ ነው ብዬ ባይሳካ የሆነ ሰውን እንዲመጉዳት ምናምን ስሜት ውስጥ እንዲገባ ምናምን አልፈልግም። በቃ አትይኝ እንደዚህ። እሺ የምሬን ነው። እሺ በይም በቃ እናንተ ምን እንደምትሉ ተስፋ አደርጋለሁ። አሁን የከባድ ነገር እኮ አይደለም። ሁለቴ ብለኸኛል እንደዚህ። ምን ከዚህም በፊት የሆነ ሰርፕራይዝ አለሽ 200 ሺህ ስገቢ አልከኝ። ወይኔ ኧረ አስገባት። እሱማ ፈታ ነው። እንደውም አሁን መኪና አለኝ አይደል? በሰፊ ነው ፈታ ማድረግ። እሺ ግን ሰርፕራይዝ ናት ማለት ሰርፕራይዝ ነው ወይስ ምንድነው? እሺ የሆነ ትንሽዬ ፍንጭ ነገር ስጠኝ። እሺ ምን አይነት ፍንጭ ልስጥሽ መሰለሽ? በቃ እስቲ በጸሎታችሁ እናንተም አግዙኝ። ሁላችሁም በየሃይማኖታችሁ በጸሎታችሁ አግዙኝ። እኔም ማሳካዋለሁ ብዬ ተስፋ አደርጋለሁ። ግን ቶሎ የሚሆን ነገር ላይሆን ይችላል ካለው ክባድ አንፃር እናንተ ብቻ በትዕግስት ጠብቁኝ፣ አንቺም ጭምር። እሺ እሺ እንግዲህ ሆዴን ቢቆርጠኝም ራሴን ቢያመኝም ለኔ የሚያስፈልገኝ ነገሮች ወሳኝ ነገሩን ለሀይሚም እፈልጋለሁ። የምሬን ነው የምነግራቸው። ሀይሚም እንድታገኝ የምፈልገው ነገር ስለሆነ ነው። እሺ ምን ይሆን? በቃ የቤት ስራ እውነት በቃ የቤት ስራ። አይ ትምህርት ቤት አልደከመሽም? እሺ ይሄንን ማትነግረኝ ከሆነ እንግዲህ ውድ ቤተሰቦች እንዳላችሁ ነው። ኮሜንት ላይ ምናምን ግምታችሁን ጻፉ። እኔም ከእናንተ ግምት እኔ አይቼ የነቃብኝ ሰው ካለ እናገራለሁ። ግን ያስቡታል ብዬ እኔ እንጃ እርግጠኛ አይደለም። እሺ ካልክሽ እና መኪና አታስነዳኝ? ምን ችግር አለው? አንቺ አይደል እንዴ ትሰቀይበት እንደፈለግሽ። እሺ ተነጃለሽ ዛሬ እንዴ? ግምርሽ ነው። ጌታዬ ድረስልኝ፣ ጌታዬ ድረስ። ግን ከዛ በፊት እኔ አሁን ጥያቄዎችን ጨርሻለሁ። ለቤተሰቦች ማለት የፈለኩትን ማብራራት የፈለኩትንም ነገር አብራርቻለሁ። ግልጽ ያልሆነላቸው ሰዎች ግልጽ ሆኖላቸዋል ብዬ አስባለሁ። መንዳት ትችያለሽ፣ ግን ለማንኛውም እንድጨነቂ አልፈልግም ከዚህ በኋላሽ። አይ እዚሁ በቃ ለናገር እውነት እንድጨነቂ ምናምን አልፈልግም። እየተፈጠሩ ያሉት ነገሮች፣ ኮሜንቶች፣ ሜንሽን ምናምን ቦታ አስጫቸው። እሺ እና በተቻላችሁ አቅም ደግሞ እንደዚህ አይነት ነገር አያስፈልግም አይደለ? ምንም የማያስፈልግ ነገር ነው የሚባሉት ነገሮች ሁሉ በጣም ተራ ነገሮች ገብቶሻል። እና እንደዚህ ነው እንዲወጡ እንዲወርዱ ምናምን እኔ ሀይሚ የሆነ ነገር ብታገኝ እንዴ እኔ ምን የራሴው ነገር እኮ ነው አይደለ? እግዚአብሔር እስካገናኘኝ ድረስ የኔው ነገር ነው የሆነ ነገር ብታገኝና እንደዚህ አይነት ነገር አይባልም። ሁላችንም ማለት የለብንም እና ቅመምዬ ማትጨነቂ እኔም አልጨነቅም። ያው መኪና ገዛው ሀይሚ ነች በቃ የሀይሚ ነው። የሀይሚም ስኬት እኮ ነው እኔ ብቻ የመጣሁት አይደለም። ሀይሚ ከጎኔ ባትሆን እዚህ እንደዚህ አይነት ነገር ላላገኝ እችላለሁ። ገብቶሻል? እሷም በራሷ ብዙ ማድረግ የምትፈልጋቸው ነገሮች አሉ አይደለ? ብዙ ማናወራው ምናምንና ያ ነገር ተሳክቶ ቢታይ እንዴ አይባልም ይባላል አይባልም። ስለዚህ ቤተሰቦቻችን እንዳልኳችሁ ነው። በጣም ብዙ ሺህ ቤተሰብ ነው ያለን እኛ
እሺ ያ ትንሽ ምናምን ሜቢ አንቺ ላይ የሆነ ነገር እንዲፈጠርም ሊሆን ይችላል። ሰዎች እንዲያሳጣኝ አልፈልግም። በጣም ጥቂት ነገሮች የሚያወሩት ልክ ነሽ። አሁን እኔም ባንቺን ቦታ ብሆን ይሰማኛል እኮ ግን ደግሞ ሁሉንም ነገር አብዛኛው ነው ደግሞ እኔም አንተ ከጎን ሆነ ብዙ ያሳካዋቸው ያልተናገርኳቸው ነገሮች አሉ። በትንሹም ቤተሰብ ያውቃሉና አንዳንዴ እያወቁ እንዳላወቀ አላውቅም ለምን እንደሆነ አላውቅም። ወይ ዲቴልስ በቃ እኔ ማየት የማይፈልጉም ሊኖሩ ይችላሉ ካንቺ ጋር ገብቶሻል። እሱን ቦታ ትኩረት ባታረጊ ደስ ይለኛል። ያለ ነገር ነው በቃ እኛ መሀል ያለ ነገር ነው። የኔ ቆንጆ ገብቶኛል። አሁን እንግሊዘኛ ለወራ ነው አር ዩ አንደርስታንድ yes I'm understand you አሁን እንደተቻለሽ ችግር የለውም። እሺ ያው ግን ነይ ቤተሰቦች እንግዲህ አላቅም ፈጣሪ ሁነኝ ይሄን መኪና ለመጀመሪያ ጊዜ ቤተሰብ ፊት ይኸው እኔ ቃል ገብቼ ነው የምትሄጂሽ። ቀስ ችግር የለውም እና ስፒድ ላይ ልሆን እንደገና ካሁኑ ብቻ ቤተሰቦች ፈጣሪ ጠብቀኝ እንግዲህ በእኔ ሰበብ ከመሆኑ ችግር የለውም። ነይ እናት ምንም እንዳፈሪሽ አንቺ ብቻ ፈታ በይ። ከምናምን ራቂሽ እኔ አንተ ከጎኔ ካለ አልፈራ እኔ እናት እና ይመቻችሁ። እኔ ደስተኛ ነኝ በህይወቴ። እቺን የመሰለች ቅመም ስላለ የስኬቴ አንዷ ቁልፍ ናትና እቺን ቁልፍ ለማንም መስጠት አልፈልግም። ብዙዎቻችሁ እንደምትወዱንም ስለማውቀው ነው የኔን ስኬት የስኬቴን ቁልፍ ለማንም መስጠት አልፈልግም። ፓስዋርዱን አንናገርምሽ አታስቡ። ከብዙ ፈተናዎች ከብዙ ጭንቀቶች ያለፍን ሰዎች ነንና እንዳልኳችሁ ነው በውስጥ ብዙ ነገር ይፈጠራል። የምንፈታው ነገር አለ። በጣም ልጨነቁ አንፈልግምና እንደዚህ ብንል ብዙ ነገር አለና እኛ አንድ ነን፣ ሰላም ነን። አታስቡ። እሺ እንዳትቻለሽ። እሺ የተከበሩ አመሰግናለሁ። ቀስ በይ። እሺ ለልልት ሚሰጥ እሺ ብዬ በተቀበልኩ ሳልጠላሽ ተመልሰሽ መሆንሽ አንቺ ወቃሽ ግፋት ፈሪሞይ እንደገና ኧረ ተይ የኔው ማናየውና ማናየው ማናየልኝ ሰው አላወቀልኝ። ኧረ ስንቱን አለፍኩኝ ይብላኝ እንጂ ላንቺ ተማርኩኝ ግፍ ይሆንብሻል ምነካሽ ያጎረሰሽ ልጄ አቱኝ ነካሽ። ኧረ ስንቱን አለፍኩኝ ይብላኝ እንጂ ላንቺ ተማርኩኝ ግፍ ይሆንብሻል ምነካሽ ያጎረሰሽ ልጄ አቱኝ ነካሽ። ቅመሟ አየው ልገለብጠኝ ፍሬን ያዢ ስትባል ወፍ የምር ፍሬኑ እንትና ተደነጋገርኩኝ። በደንብ አስለምድሻለሁ። እሺ ለማንኛውም ለዛሬ ዋናውን ነገር ወቂ። ለዛሬ አሁን ስታርት አረግ አስነሳዊ ስታርት ታረጊያለሽ። ፍሬን ትይጂ። ስታርትም ስታረጊ ፍሬን ትይዣለሽ። ከዛ ፍሬን ከያሽ በኋላ ይሄንን ጠቅ አድርገሽ ለመሄድ ዲላይ ታረጊያለሽ። እሺ ስትቆሚ ቤልት ምናምን እንዳረሽ። አይ አረሳም። አሁን ፈተውት አሁን ለወርድ ስለሆነ አሪፍ ነበር። አይ በደንብ አስነዳሻለሁ። ያለው ቦታውን ጠባብ ስለሆነ ኳስ የሚጫወቱም ልጆች ስለነበሩ አይመችምና ግን አስፋልት ላይ ያው መንገድ ባዶ አስፋልት እዛ የሚለማመዱበት ቦታ ወስድሽና ስለምንሻለሽ ደስ ይለኛል። ቆንጆ ነኝ። ገና ብዙ ትነጃለሽ እንዴ? እሺ አታስቢ። እኔ ነኝ ባይዘው የሚወስድ የፈለከው ቦታ። እሺ እንሂድ። የት ላድርስ? ወዴት ነህ? ደስ ያለኝ ቦታ እንሂድ። እሺ ለማንኛውም ቤተሰቦች አብራችሁን ስለነበራችሁ እናመሰግናለን። እኛም በጣም የምትወዱን ቤተሰቦች እኛም በጣም እንወዳችኋለን። ከሚገባው በላይ በጣም እንደምትወዱንም እናውቃለን። አብዛኞቹ እንደምትወዱን እናውቃለን። ኑሩልን። ዛሬ ያወራነው ነገር ሁላችሁንም የሚናገር አይደለም። ያው እንትን በሉልን ማለት ይሄ እኔም ራሱ ላብራራላችሁ ፈልጋለሁ። ሁላችሁንም አይደለም፣ በጣም ጥቂቶች ናችሁ። እናንተን አስተሳሰብ ንጹህ ከማድረግ አንፃር ነው እና እንወዳችኋለን። መልካም ጊዜ ባይ። አይሚንስ ምትነጂው እስክቶጪ አንቺ ልጅ ብትነጂ። እሺ ልቀጥላ። እሺ ቤል ተረሳይ ልጨርሰኝ ነው። እኔም አላሰብ እሰር ይባላል እንዴ? እሰር ያዛ መኪና ይረብሻል፣ ጮሃል። ለማንኛውም ባይ። መልካም ምሽት።